ምክትል ኮማንደር ሻምበል ተካኝ ይባላል። የመልካ ጀብዱ ፖሊስ ጣቢያ ኃላፊ። ድርጊቱ የተፈጸመው ህዳር 26 ቀን 2017 ዓ.ም ነው። ከሌሊቱ 10 ሰዓት አካባቢ በመልካ ጀብዱ ፖሊስ ጣቢያ በመልካ ጀብዱ ቀበሌ 01 ክልል ልዩ ቦታው አገዳሊስ ከተባለ ሰፈር ማለት ነው የግል ተበዳይ ሳላሀዲን አብደላ የተባለ መኖሪያ ቤት የሚገባ ኤሌክትሪክ ፓወር ላይ በኤሌክትሪክ ትልቁ ከሚያልፈው መንገድ ኤሌክትሪክ ፓወር ላይ ወደ ግለሰብ ቤት የሚገባውን ኤሌክትሪክ ገመድ 200 ሜትር የሚሆን ከሌሊቱ 10 ሰዓት ላይ ሰርቆ ሲሄድ እጅ ከፈንጅ የተያዘ ግለሰብ አለ። እሱም ጀማል ጁንዲ በከር የተባለ ነው። ከዛም የመልካ ፖሊስ ጣቢያ ይህንን እጅ ከፍንጅ የተያዘውን ወንጀል ምርመራ አጣርተን የሚመለከተው ፌዴራል አቃቤ ሕግ መዝገቡን በማስተላለፍ ሚያዝያ 29 ቀን 2017 ዓ.ም በዋለው ችሎት የፌዴራል መጀመሪያ ደረጃ ፍርድ ቤት የ6 ዓመት ጽኑ እስራት ፈርዶበታል። ከሚመለከተው የጸጥታ ኃይል ባለድርሻ አካላት በርካታ ነው። እዚህ አካባቢ ላይ ከባለድርሻ አካላት ጋር የተወያየን ችግር የምንፈታው ማህበረሰቡ ከፖሊስ ጎን በመሆን በማህበረሰቡ ጥቆማና ድጋፍ መሰረተ ልማት ላይ የሚፈጸሙ ወንጀሎችን በከፍተኛ ደረጃ መቀነስ ችለናል ማለት ነው። ይህም ድርጊት በማህበረሰቡ ጥቆማ መሰረት ነው እጅ ከፈንጅ ሊያዝ የቻለው። ሌሊት ላይ ፖሊሱ የጠነከረ ፓትሮል የወንጀል መከላከል ስራም ስላለ ከዚያ ጋር በተናበበ ሁኔታ የማህበረሰቡ ፓትሮል የቅኝት ፓትሮል አብሮ ስለሚያደርግ በዛ መሰረት ነው በቁጥጥር ስር ሊውል የሚቻለው። ቀጣይ ማህበረሰቡ ከጎናችን ሆኖ የእነኚህ መሰረተ ልማቶች በአጠቃላይ የማህበረሰቡና ለመንግስት ከፍተኛ ጥቅም ያላቸው በመሆናቸው እነኚህን ከጎናችን ሆኖ እንዲጠብቅና አብረን እንድንከላከል ጥሪ ያቀርባሉ ማለት ነው። ያው አጠቃላይ ያለው እዚህ አካባቢ እየለማ ያለው ለማህበረሰቡ ጥቅም ነው። በአብዛኛው ማህበረሰቡና ለመንግስት የሚጠቅሙ መሰረተ ልማቶች ናቸው። የውሃ፣ የመብራት፣ ሌሎችም ፋብሪካዎች ቢሆኑ ማህበረሰቡን ሊጠቅሙ የሚችሉ ስለሆነ አንዳንድ ግለሰቦች ከጸረ ሰላም ከግል ጥቅም ፈላጊዎች ጋር በመሆን እንዳይመሳጠሩ ማህበረሰቡ ጥንቃቄ ማድረግ አለበት። ከፍተኛ የሆነ ተቋሞቹን መጠበቅ በፖሊስ ጋር አጋርነቱን አጠናክሮ መጠበቅ ይገባዋል የሚል መልእክት አለ።